ከፍተኛ የሙስና ንቅዘት ውስጥ የሚገኝ የብልጽግና ስርዓት ውስጥ ሰራዊቱን የመመገብ ችግር መባባሱንና አንድ የአየር ኃይል አባል ድንች እያበሉ ነው የሚያዋጉን ሲል የገለጸበትን ዝርዝር መረጃ ይዘናል፣ የምትሰሙት ይሆናል። በአርሲ ጠቅላይ ግዛት ዳግም የጸጥታ ስጋት ማንዣበቡና የአካባቢው ነዋሪዎች ሌላ ዙር እልቂት እየተዘጋጀ ነው ሲሉ ያሰሙትን ጥሪና የደረሱልን መረጃዎች የምናቀርብላችሁ ይሆናል። የአማራ ፋኖ ብሔራዊ ንቅናቄ በጋይንትና በበለሳ ያስመዘገበውን ድልም በሰፊው ይዘናል። ሰላም ጤና ይስጥልኝ ክቡራን አድማጮች፣ አብራችሁን ስትቆዩ እነዚህና ሌሎች መረጃዎችን ታደምጣላችሁ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ እንዲሁም ቪዲዮን ላይክ በማድረግ ይጀምሩ። በቀጥታ ወደ ዝርዝር መረጃው። ድንች እያበሉ ነው የሚያዋጉን። ከፍተኛ የሙስና ንቅዘት ላይ የሚገኘው የብልጽግናው ስርዓት ሰራዊቱን መመገብ እንዳልቻለና ሰራዊቱም ከፍተኛ ቅሬታ እያቀረበ መሆኑን ምንጮቻችን አረጋገጡ። ከቀናት በፊት የኢታማጆር ሹሙ ብርሃኑ ጁላ ወታደራዊ አማካሪያቸው ጀነራል አለምሸት ደግፌ በአንድ መድረክ ላይ ቀርበው ሲናገሩ ወታደሩ ላይ የደረሰ ያለውን ሁለንተናዊ ብሶት ከፍተኛ ደረጃ ላይ መድረሱን ፍንጭ ሰጥተው ነበር። ሀገሪቱን በጦርነት ምክንያት ከፍተኛ ዋጋ እየከፈለች መሆኑን መግለጻቸውም አይዘነጋም። የሚዲያ ወታደራዊ ምንጮች በበኩላቸው ጀነራል አለምሸት ደግፌን በመግለጽ የፈለጉትን በትክክል አልገለጹም። ምናልባትም የራሳቸው ምክንያት ይኖራቸዋል ወይም ጫናውን ሰግተው ሊሆን ይችላል ያልተናገሩት። በአሁኑ ሰዓት ብዙ ሰው የማይረዳልን የሰራዊቱ አባላት ከፍተኛ ስቃይ ላይ መሆናችንን ነው ሲሉም አስተያየታቸውን መስጠት ይጀምራሉ። በተለይ በዚህ ሰዓት የምግብ ችግር መኖሩንና ሰራዊቱ በዚህ ምክንያት ከፍተኛ ቅሬታ ላይ እንዳለ የሚናገሩ ወታደራዊ ምንጫችን ስርዓቱን የሚበላው የሰራዊቱ አመጽ ሊሆን እንደሚችልም ፍንጭ ሰጥተዋል። ወታደራዊ ምንጫችን ሲቀጥሉ እያንዳንዱ ሰራዊት በትንሹ ትከሻው የ150 ሺህ ክላሽንኮፍ ተሸክሞ የሚንቀሳቀስ ነው። ይህ የክላሽንኮፍ ዋጋ ብቻ ነው። ሌሎች ትጥቆትና ሎጂስቲክስ ሲጨምርበት በትንሹ 300 ሺህ ብር የሚያወጣ ወታደራዊ ንብረት ይዞ የሚዞር መኮንን መንግስት አልተረዳውም። ከዚህ በፊትም የተወሰኑ ወንድሞቻችን የታጠቁትን ትጥቅ ሸጠው ከሀገር ወጥተዋል። ወደፊት በሰራዊቱ ውስጥ የሚፈጠሩትም ሁለት ክስተቶች ናቸውም ብለዋል። አስተያየት ሰጪው በቀጣይ ሊፈጠሩ ይችላሉ ያሏቸው ሁለት ብሎኖች ሲገልጹም ስርዓቱ በመናኛ ገንዘብ ቀጥሮ የሚያዋጋው ሰራዊት የታጠቀውን መሳሪያ እየሸጠ ህይወቱን መምራት ወይም ተደራጅቶ በስርዓቱ ላይ ሊነሳ እንደሚችልም ተናግሯል። ከወዲሁም የሰራዊት አድማ ተዘግቷል ሲሉ የሚናገሩት ምንጫችን ሰራዊቱ እርስ በርሱ እንዳይነጋገርና እንዳይግባባ መንግስት ሃይማኖታዊና ቀረቤታ ስላለነት ታምናለን የሚሉ አለቆች ሽብልቅ ለመፍጠር ሲጥሩም ይታያሉ። አብዛኞቹ አለቆቻችን በመንግስት ላይ ቅሬታ ያላቸው ናቸው። በሰራዊቱ መካከልም መግባባት እንዳይፈጠር የሚሰሩ የመንግስት ታማኝ ጀነራሎች ዋና ስጋታቸውም ህዝቡ ብሶት ላይ ስለሆነ እንዳያመጽ ነው ብለዋል። የአየር ኃይሉ ንግግር ሲቀጥሉ ለምግብ እየተባለ 3000 ብር ከደሞዛቸው ላይ እንደሚቀነስባቸውም ገልጸው ሆኖም ወር ሙሉ ድንች ብቻ እንደሚቀርብላቸውም ገልጸው በዚህ ሁኔታ ውስጥ መቆየት ለሰራዊቱ ከባድ መሆኑንም ገልጸዋል። በዚህ ጉዳይ አስተያየት የሰጡ ወታደራዊ ተንታኝ በበኩላቸው ሰራዊቱ በከፍተኛ ቅሬታ ላይ መሆኑን ከዚህ በፊትም በተደጋጋሚ ስሰማ ቆይቻለሁ። ከሚደርስበት ሁለንተናዊ ኪሳራ የተነሳ የሰራዊት አመጽ የሚጠበቅ ነው። ማመጹ አይቀርም። የሰራዊት አመጽ ደግሞ እንኳንስ ሰፊ ህዝብ ድጋፍ ለሌለው የብልጽግና መንግስት ይቅርና የቀዳማዊ ኃይለ ሥላሴ መንግስትም ከዙፋን የወረደው በዚሁ መንገድ መሆኑን ታሪካችን ያሳየናል በማለት የብልጽግናው ስርዓት በራሱ ሰራዊት የሚገረሰስበት ጊዜ ቅርብ መሆኑን ተናግረዋል። ሰራዊቱ መልእክት ያስተላልፉት ሌላው ምሁር በበኩላቸው ጦሩ ማድረግ ያለበት ኢትዮጵያዊ በኩርናውን እንዲያስጠብቅ ነው። ወታደር ለስርዓት ወንበር መጽናት መዋጋት የለበትም። ድንች እየቀለበ የሚያዋጋው የመንግስት ኢኮኖሚ አቅም ስለደከመ ነው። ኢኮኖሚው የደከመ መንግስት ደግሞ የጊዜ ጉዳይ እንጂ መውደቁ አይቀርም። ራሱ ኢኮኖሚው ቦርቡሮ ይበላዋል። ሰራዊቱም ለዚህ ስርዓት ዘብ መቆማቸውን ትተው ህዝባዊነታቸውን እንዲያሳዩ ነው የማሳስበውም ብለዋል። ይህ በእንዲህ እንዳለ በአርሲ ዳግም ስጋት አንዣበበ ተባለ። ያለፉትን 8 ዓመታት ያለማቋረጥ የንጹሃን ግድያ የሚፈጸምበት አርሲ ጠቅላይ ግዛት ዛሬም ሌላ ስጋት እንደጠላበት የአካባቢው ነዋሪዎች ተናገሩ። ብሔርና ሃይማኖት መሰረት ያደረገ የጭካኔ ግድያ በአካባቢው በተከታታይ ሲፈጸም የቆየ ሲሆን ባሳለፍናቸው ሳምንታትም በርካታ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች በጭካኔ መገደላቸው ይታወሳል። የአካባቢው ነዋሪዎች ለሚዲያችን በላቁት መረጃ ደግሞ አሁንም ለሌላ ዙር እልቂት እየተዘጋጁ ነው በማለት የአካባቢውን አሁናዊ ሁኔታ ገልጸዋል። የሚዲያችን ምንጮች አሁናዊ ሁኔታውን ሲናገሩም ጉቢሳ አካባቢ ያለው ድባብ ደስ አይልም። ባለፈው በሶሌ ሊገሉና አጎራባች አካባቢዎች ላይ አጥፊዎቹ ጥቃት ሊፈጽሙ ዝግጅት እያደረጉ እንዳሉ መረጃው በየማህበራዊ ሚዲያ መሰራጨቱን ተከትሎ ለጊዜው አቅጣጫቸውን ወደ ከተማ ኦፕሬሽን ቀይረውታል። ለኦፕሬሽኑ የተመረጡት በከተማ ውስጥ በህቡ ተደራጅተው ያሉ አክራሪ ወጣቶች ናቸው። የጥቃት ኢላማ የተደረገችው የወረዳዋ ዋና ከተማ ቦቤሳ ስትሆን ጠቤት አበር፣ መናኸሪያ፣ ጉቢሳ ሆስፒታል ወደ መካነ መውጫ በዋናነት ይጠቀሳሉም ብለዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ጠቅላይ ቤተ ክህነትና በሃይማኖቶች ጉባኤ በኩል ተገቢ ትኩረት ያልተሰጠው የግንቦቱ ጅምላ ግድያ
በብልጽግናው ሰብአዊ መብቶች ኮሚሽን በኩል ደግሞ የሚካበድ አይደለም፣ የሟቾች ቁጥር 3 ብቻ ናቸው ማለቱም አይዘነጋም። በዚህ የጭካኔ ወንጀል ምንም ያልተባሉ አጥፊዎቹ ዛሬም ለሌላ ዙር የታቀደ እልቂት እንቅስቃሴ ላይ መሆናቸውን የአካባቢው ነዋሪዎች ገልጸዋል። በዚህም ከፍተኛ ስጋት እንዳደረባቸውም ተናግረዋል። የጎቢሳ ቅድስት ኪዳነ ምሕረትን የጥቃት ኢላማ የመሆን እድሏ ሰፊ ነው ሲሉ የሚናገሩት የአካባቢው ነዋሪዎች እነዚህ አካባቢዎች ላይ ከዚህ በፊት ኦርቶዶክሳውያን በስለት ሲወጉ ነበር። ማህተብ እያሳዩ ነጠላ ለብሶ መሄድ ዋጋ ሲያስከፍልም ቆይቷል። አሁን ከባድ ስቃይ ላይ ነን። በተለይ ከ2010 ዓ.ም ጀምሮ ለምን ማህተብ አሰርክ፣ ለምን ነጠላ ለበስክ ተብለው የተደበደቡ ሰንበት ተማሪዎች ብዙ ናቸው። በወረዳው ለቀው እንዲሰደዱ የተደረጉ ቁጥራቸው ቀላል አይደለም። እነዚህ አክራሪዎች በመንግስታዊ መዋቅር ውስጥም ከፍተኛ ሹመት ያላቸው ስለሆኑ የሚፈጽሙትን ወንጀል ህጋዊነት ከማላበስና ከለላ ከመስጠት ጀምሮ እያደራጁና እያስታጠቁ ለልቂት የሚያሰማሩትም እነዚሁ የአካባቢው ሹመኞች ናቸው ብለዋል። ስጋት ያደረባቸው የአካባቢው ነዋሪዎች አክለውም ባለፈው ሰኞ በመናሪያ አካባቢ ዶክተር ደምሱ ገመዳ ሐውልት ከበው ሲጨፍሩና በእኛ ላይ ሲዝቱብን ነበር። የመንግስት የጸጥታ አካላትም እነዚህ አክራሪ ታጣቂዎች ካምፓቸውን ለቀውላቸው ከአካባቢው ወጥተዋል። ብዙ የገጠር አካባቢዎችም ከኦርቶዶክስ እየጸዱ መጥተዋል። ይህ የሆነው ደግሞ የወረዳው መዋቅር ፍላጎቱ ኦርቶዶክስ ከአካባቢው እንዲጠፋ የማድረግ ዓላማ ስላለው ነው በማለትም ተናግረዋል። መነሻውን ከሶማሊያ ያደረገ አክራሪ ኃይል በተደጋጋሚ አሩሲና ባሌ ጠቅላይ ግዛቶች መስመር መጣሉንም በተደጋጋሚ የሲአይኤና ሌሎች ደህንነት መረጃዎች ያመላክታሉ። የዚህና አደገኛ እንቅስቃሴ ብልጽግና በቂ መረጃ ቢኖረውም ሆን ብሎ በመተው ተባባሪ ሆኖ ህዝብን እያስጨረሰ መሆኑን ሚዲያችን በተከታታይ መዘገባችን አይዘነጋም። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ እዝ 204ኛ አስቻለው ደሴ ኮር ኪንፋስ በለሳ ታዲዮስ ካንቱ ክፍለ ጦር ታላቅ ተጋድሎ በማድረግ የብልጽግናውን ሰራዊት ከፍተኛ ኪሳራ እንዳደረሰበት አስታወቀ። 206ኛ ከፍ ያለው ደሴ ኮር አንበሳው ጋይንት ክፍለ ጦር በበኩሉ ለወራት ያሰለጠናቸውን የፋኖ ኮማንዶ ሰራዊት ማስመረቁን አስታውቋል። የ204ኛ አስቻለው ደሴ ኮር ኪንፋስ በለሳ ታዲዮስ ክፍለ ጦር ምክትል አርበኛ ሰጤ ቢራራ የክፍለ ጦሩን ተጋድሎ አስመልክቶ ለሚዲያችን እንደገለጸው የክፍለ ጦራችን አካል የሆነው ነበልባሉ ዋሊያ ብርጌድ እና ታላቁ ክንፋስ በበርጋ ብርጌድ በመቀናጀት ኪንፋስ በገላ ልዩ ቦታው ሶሚያ ቀበሌ ዱር ሜዳ ከተማ ላይ የብልጽግና ሰራዊት አይቀጡ ቅጣት ቀጥተውታል። በዚህም ከፍተኛ ቁጥር ያለው የጠላት ኃይል ድቀት ሲሆን በገደልና በባህር ገብቶ የሞተውም በርካታ ነውም ብለዋል። አርበኛ ሰጠኝ አክሎም በቀጠና የብልጽግና ሰራዊት ተቆጣጥሯቸው የሚገኙ 8 ቀበሌዎችን ዋሊያ ብርጌድ ሰሞኑን ባደረገው ተጋድሎ 8ቱንም ነጻ ማውጣት ችሏል ሲልም ተናግሯል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ እዝ 206ኛ ከፍ ያለው ደሴ ኮር አንበሳው ጋይንት ክፍለ ጦር በበኩሉ ለወራት ያሰለጠናቸውን አዳዲስ የፋኖ ሰራዊት አባላትን ማስመረቁን የፖለቲካ ዘርፍ ኃላፊው አርበኛ ዮሐንስ ጎበዜ ተናግረዋል። አርበኛ ዮሐንስ ጎበዜ ሰራዊቱን ምረቃት አስመልክቶ በሰጡት አስተያየት ሰፊ ቀጠና የሸፈነ ተጋድሎ የሚካሄድበት አካባቢ መሆኑን ገልጾ በቀጣይም ብርጌዶችን እያጠናከሩ ወደ ክፍለ ጦር ማሳደግ እቅዶች መኖራቸውንም ገልጸዋል። አርበኛ ዮሐንስ ጎበዜ የሰጠውን አስተያየት ተከታትለን ያገኘነው መረጃ ይኸው ነው። ክቡራን አድማጮች ለሳቱ ያጠናቀርኩላችሁ መረጃ ይህን ይመስል ነበር። ከጥቂት ሰዓታት በኋላ በሌሎች መደመጥ ካለባቸው መረጃዎች ጋር እንደገና የምመለስ ይሆናል። እስከዚያው መልካም ቆይታ